እሺ ሰላም ጤና ይስጥልን። እንዴት አላችሁ? የትራቨለር ተዋ ቤተሰቦች ይህ የምትመለከቱት ትራቨለር ተዋበል ፔጅ ነው፣ የዩቲዩብ ፔጅ ማለት ነው። ዛሬ እንግዲህ ከቀደሙት ዝግጅቶች ለየት ባለ ሁኔታ ማለት ነው የተለያዩ ቦታዎችን ዞር ዞር ብያቸውን በቅኝት ወቅት ማለት ነው ያገኟቸውን ድንቅና ዋቢ የሆኑ ቦታዎችን ለእናንተ ያስደስታሉ፣ ተመልካቾችን ደስተኛ ያደርጋሉ ብዬ ያሰብኳቸው ወደ እናንተ አቅርቤያለሁ ማለት ነው። ስለዚህ በደስታ እናንተ እንደምትከታተሉ ተስፋ እያደረጉኝ ታዲያ ቤተሰብ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ አይረሳ። ላይክ፣ ሰብስክራይብ ማድረጋችሁ አይረሳ። ሼር፣ ላይክ፣ ሰብስክራይብ ማድረጋችሁ አይረሳ። ደጋግሜ የምላችሁ ያው ቻናሉ አዲስ ስለሆነ እንዳትረሱ ብዬ ነው። ከረሳችሁት ያው እናንተ ሰብስክራይብ ካላደረጋችሁ ማንም ሰብስክራይብ ሊያደርገው አይችልም። አበረታቱኝ ነው ማለት ነው። ከዚህ በተሻለ ደግሞ ይዤ ወደ እናንተ መቅረብ እንድችል የተሻለ ስራ ይዤ መቅረብ እንድችል ማለት ነው እንዲያግዘኝ በኮሜንት ቦክሳችሁ ላይ ማለት ነው የት ሀገር ናችሁ የተከታተላችሁ እንደሆነ እንዲሁም ደግሞ በምን አይነት ርዕሰ ጉዳይ ለወደፊቱ ቀጣይ ማለት ነው ይዤላችሁ ልመጣ እንደምችል ወይም እንደምትፈልጉ እንድታሳውቁኝ ነው የምነግራችሁ ማለት ነው። መልካም ቆይታ። ወደ ቪዲዮ ልውሰዳችሁ። እንግዲህ በዛሬ ቆይታችን እንደምትመለከቱት ይህ የኮሪደር ልማት ማለት ነው የሚገኘው ከመስቀል አደባባይ ወይም ደግሞ ከ4 ኪሎ ወደ መስቀል አደባባይ ስትሄዱ ከስጢፋኖስ ፊት ለፊት ያለው የሚያምረውን ቦታ ማለት ነው የወንዝ ዳር ልማት የተሰራው የኮሪደር ነው ማለት ነው። የወንዝ ዳር ልማትን ነው የመጀመሪያው ክፍል የሚያሳየን ማለት ነው። አያችሁት ምን ያክል እንደሚያምር? ወጣቱ ምንም ሰው ተሰብስቦ እዚህ ነው የሚያሳልፈው። ደግሞ በምሽት እንዴት እንደሚያምር የምሽት እይታውን አንድ ቀን እንደዚህ ወደ እናንተ የማቀርብ ይሆናል ማለት ነው። ይሄ በቀን ያለው የቀን ኖርማል እይታው ኖርማል ቪው አጠቃላይ የኮሪደር ልማቱ ምን ያህል እንደሆነ ወይም ደግሞ እንዴት እንደተሰራ የሚያሳይ ነው ማለት ነው። ስለዚህ በእውነቱ በሚያምር ሁኔታ በቻልኩት መጠን ወደ እናንተ ለማቅረብ ሞክሬያለሁኝ። ደግሞ ደስተኛ እንደምትሆኑበት እንደምታዩት ተስፋ አደርጋለሁኝ። አያችሁት ምን ያህል ደስ እንደሚያስብ። ይህ የምትመለከቱ ድልድዩ ከመስቀል አደባባይ ወደ 4 ኪሎ ስትሄዱ ያለው ድልድይ ማለት ነው። አያችሁት የሚያምር ማለት ነው። የእግረኛ መንገዱ በተለይ በጣም የሚያምረው ይሄ የምታዩት በፍርግርግ ወይም ደግሞ ኦቫል ነገር በብረት ተሰርቶ የምታዩት ታቹ በመስታወት የተሰራና ይሄን የድልድዩን ስር ውሃውን የሚያሳይ ነው ማለት ነው። የምሮነት በጣም ደስ የሚል ተመልከቱት። ይሄ ከዛው ስር ያለው ውሃው ወይም ደግሞ ዋናው ወንዙ ማለት ነው የሚያልፍ ነው ማለት ነው። ይህ ወንዝ ታዲያ አሁን እያሳያችሁ ከሚገኘው ወደ ታች ፊንፊኔ በሚለው በኩል ወይም ደግሞ በስጢፋኖስ ወደ መገናኛ በመውጫ በኩል ያለው በዋናው በር በዛ የሚያልፈው ውሃ ነው ማለት ነው። ትልቅ ወንዝ ነው። የስጢፋኖስን ጀርባ የሆነ ደግሞ የቅዱስ እስጢፋኖስን ጀርባ ከቦ የሚያልፍ ትልቅ ወንዝ ነው። ይሄን የምትመለከቱት በጣም የሚገርም ነው ማለት ነው። በቀጣይ በእርግጠኝነት እምላችሁ የወንዝ ዳሩን ልማቱን ማለት ነው ይህንን ማለት ነው በምሽት እይታም እንደሚመስል ደግሞ ወደ እናንተ በቀጥታ እንደማሳያችሁ ቃል ገባለሁ ማለት ነው። እናንተ ግን ታዲያ የተወደዳችሁ ተመልካቾቼ እዚህ ቦታ ይሄን ማየት እንፈልጋለን፣ እንደዚህ አይነት ቦታዎችን አሳየን፣ እዚህ ቦታ ሄድልን፣ እንዲህ አይነት ነገሮችን አሳየን ብላችሁ በኮሜንት አበረታቱኝ። ኮሜንት አድርጉልኝ። እናንተ ኮሜንት ለኔ ትልቅ ነው፣ በጣም ጠቃሚ ነው ለኔ ማለት ነው። አበረታታኛል፣ የተሻለ ስራ ይዤ መቅረብ እንድችል ያደርገኛል ማለት ነው። አያችሁት ይሄ ድልድዩ ነው መሻገሪያው ወደ ውሃ ዳሩ ወይም ደግሞ ወደዚህ ወደምታዩት የውሃ ልማት ወይም የውሃ ዳር ልማት ማለት ነው። ኮሪደሩ ለመጓዝ የሚያግዘው ድልድይ በዛ በእንጨትና በሚንቀሳቀስ ነገር የተሰራ የሚያምር ድልድይ ነው ማለት ነው። ይህ ዋናው አስፓልት ነው። ቅድም የነገርኳችሁ ነው። እያችሁት እግረኛ መንገዱ መስታወት መሬቱ ግራውንዱ ማለት ነው መስታወት የሆነ ከላይ ደግሞ የሚያምር ኦቫል ሼፕ የተሰራበት ነው ማለት ነው። ኦኬ ወደ ሌላኛው ቀጥታችን ስንመጣ ደግሞ ይሄ እንግዲህ ቤተ መንግስት በታች ወይም ደግሞ በስላሴ ጀርባ ያለውን ገጽታ ነው የሚያሳየን። ይሄ
የሚያምረው ገጽታ ነው እንግዲህ የምትመለከቱት። ወይም ደግሞ ወደ ግንፍሌ ስትሄዱ ከቤተ መንግስቱ በግንፍሌ ስትወጡ ማለት ነው የሚወስደው መንገድ ነው ይሄኛው በኮሪደር ልማቱ የተሰራ የሚያምር የጋራ መኖሪያ ቤት ያለበት የምታዩት የጋራ መኖሪያ ቤት የህዝቡ የጋራ መኖሪያ ቤት ያለበት ነው። ይሄ እዩት፣ ይሄ የጋራ መኖሪያ ቤት ነው። በዚህ የጋራ መኖሪያ ቤት እንግዲህ ብዙ ህዝቦች ከዚህ ከግንፍሌ አካባቢ የፈረሰባቸው መጥተው እዚህ ጋር ቤት በአንድ ላይ ተሰርቶላቸው እየኖሩ ያሉት የዛው አካባቢ ማህበረሰብ የሚኖሩበት ነው ማለት ነው። እዩት ግሪን ኤሪያው እንዴት እንደሚያምር ምርጥ መዝናኛ ነው የሆነው። እውነት ነው የምነግራችሁ። መታችሁ የት እንዝናናለን የት እንትን እንላለን አትሉም። መዝናኛው በጣም የሚያምር መዝናኛ ነው ያለው እንደምትመለከቱት ማለት ነው። ይህ ስላሴ ጀርባ ነው የምታዩት። አያችሁት? ጸጥ ያለ የሚያምር ለመዝናኛ ለማንበብ ሰው ራሱን ማዳመጥ ቢፈልግ ቁጭ ብሎ ከሆነ መጠለያ ወይም ደግሞ ከዛፍ ስር ወይም ደግሞ ወንበር ጋር ቁጭ ብሎ ራሱን ጊዜውን ማሳለፍ የሚችልበት የሚያምር ኢንቫይሮንመንት የተፈጠረበት ምርጥ ንጹህ አየር ያለበት ማለት ነው። አያችሁት? ዋው! የእውነት እኔ በጣም ነው የወደድኩትኝ። ወደ እናንተም የማቀርበውን በነገራችን ላይ ተወዳጆች እኔ ደስ ያላለኝን ወደ እናንተ አላቀርብም። እኔ አይቼ ያልወደድኩትኝ ወደ እናንተ ማቅረብ አልችልም። እናንተ እንድትወዱት ስለምፈልግ እኔ አይቼው በአጋጣሚ ደስ ያለኝ ከሆነ ወደ እናንተ አቀርብላችኋለሁ ማለት ነው። አያችሁት ግሪን ኤሪያው ምን ያህል እንደሚያምር ደስ የሚል ግሪን ኤሪያ ነው ያለው። በቀጣይ ደግሞ በሚያምር ሁኔታ ማለት ነው ወደ እናንተ በቀጥታ ማለት ነው በላይቭ ሊሆን ይችላል በምንም አሳያችኋል ማለት ነው። አያችሁ እነኚህ እንግዲህ በአጋጣሚ በጉዞ የለያዩዋቸው ጓደኞች ናቸው። እዛ እያለፍኩ ያላገኘዋቸውና በቃ በፈቃደኝነት እነሱን ቀርጬ ወደዚህ ውስጥ አስገብቻቸዋለሁ ማለት ነው። ችግር የለም ድምጽ ስለማጠፋው ተመልከቱ። በጣም የሚያምር ቦታ እንድታዩ ስለፈለጉ ነው ዝም ብላችሁ። አያችሁ አሁን ወደ ግንፍሌ ወደ ውስጥ እንግባ እስኪ። ወደ ውስጥ ደግሞ ገብተን እንያያችሁ ደረጃውን 70 ደረጃ የ70 ደረጃ ነው የመሰለ ነው መውረጃው። የሚያምር ግሪን ኤሪያ ነው ያለው እዚህ። አያችሁት ወደታች ለመውረድ ወደ ላይ ምስታቀኑ የሚያምር ነው የተሰራው እንትን ማለት ነው። ይህ እንግዲህ በግንፍሌ በዋናው መግቢያ ለመሻገር የምንወርድበት ነው። ይሁት ጫካው በጣም የሚያምር ጫካ ነው ያለው። በተለይ ለተማሪዎች እና እንደዚሁ በካፕልስ ቁጭ ብሎ ለማውራት ለመዝናናት ቢፈልጉ ቤተሰብንም ይዘው ቁጭ ብሎ ሰው ራሱን ማዳመጥ ቢፈልግ የሚመች ቦታ ነው። በነገራችን ላይ አንድ ነገር ማወቅ ያለባችሁ እነዚህ ግሪን ኤሪያዎች በጣም በሚገርም ይህ ብቻ አይደለም። በአዲስ አበባ ውስጥ የተሰሩ ያሉ ግሪን ኤሪያዎች የሚገርሙና በጣም ደስ የሚል ኢንቫይሮንመንትን ፈጥረውልናል። የእውነቴን ነው የምነግራችሁ። ለምን በቃ የወንዝ ዳር ልማቶች አሁን ከዚህ በፊት የምናውቀው አዲስ አበባ ላይ ያለ ወንዝ ዳር ለምሳሌ ይሄኛውን ብንወስድ እንደ ግንፍሌን ወንዝ ማለት ነው። ይህ በጣም ቆሻሻ የሚጠራቀምበት በጣም የሚያስጠላ ሽታ የነበረበት ነው። አሁን ግን እንደምታዩት በተቻለ መንገድ ለማጽዳትና አካባቢውን ኢንቫይሮንመንቱን ጽዱ አድርጎ ለመዝናኛነት ሰዎቹ፣ ወጣቶቹ እንዲሁም ደግሞ ካፕሎቹ ማንኛውም ሰው ሊሆን ይችላል የሀገር ውስጥም ሆነ የውጭ ሀገር ሰው ዜጋ ሊሆን ይችላል መጥቶ መዝናናት በሚችልበት ወይም ደግሞ ደስተኛ ሆኖ ራሱን ሪፍሬሽ አድርጎ መመለስ የሚችልበትን ሁኔታ እስኪፈጠር ድረስ እንደዚህ በሚያምር ሁኔታ ነው የተሰራው። እውነት ለምን አለችው ቀበናን ተመልከቱ። ከዚህ በፊት ባቀረብኩላችሁ ጥንክር ላይ የነበረን ማለት ነው። ከአንዴ ሁለቴ አቅርቤላችኋለሁ ቀበናን የሚያምር ከዛ ቆሻሻ ከነበረ ውሃ ወጥተን ዛሬ ጭራሽ በጀልባ መዝናናት እስክንችል ድረስ ማለት ነው ያደረገን የኮሪደር ወይም ደግሞ ወቅቱ ያመጣልን ዘመኑን የዋጀ የከተማ ልማት ወይም ደግሞ ኮሪደር ልማት ነው ማለት ነው። የእውነት ታንክስ ቴክኖሎጂ እንጂ በጣም ነው የሚያምረው። ከተማው ነው ውብ እየሆነ ነው። በጣም በሚያምር ሁኔታ የተሰራ ያለበት ሁኔታ ነው ያለው። እዩት። አሁን ይሄ ቁጭ ብላችሁ እዚህ ጋር በቃ ራሳችሁን ሪፍሬሽ እያደረጋችሁ በየጊዜው የሚጸዳ ስለሆነ መቀመጫዎች አሉት። እዩት። ምን የሌለ ነገር አለ ደስ የሚል ማለት ነው። መዝናኛ የኳስ መጫወቻ ቦታዎች አሉ። አያችሁ
መዝናኛ መቀመጫዎች በሆነ ኢንሰም ሜትርስ ኦን ኢንሰም ኤክስተንት ሜትርስ አሉ። በቃ የሆነ ቦታ ላይ ቁጭ ያሉ በተወሰነ ርቀት ማለት ነው። ሰዎቹ ቁጭ ብለው ንጹህ አየር እያገኙ ማንበብ ቢችሉ ማውራት ቢችሉ ሚስጥራቸውን ቁጭ ብለው ራሳቸውን ንጹህ አየር ተቀብለው መሄድ ቢፈልጉ በእነዚህ ወንበሮች በምታያቸው ተቀምጦ ሰው መዝናናት የሚችልበት መንገድ የተመቻቸለት ነው ማለት ነው። የእውነት እኔ በጣም ነው ደስ ያለኝ፣ በጣም ነው የወደድኩ። ምክንያቱም እንደዚህ አይነት ኤንቫይሮንመንት ከዚህ በፊት አልነበረምም። ይሄ ኢትዮጵያ ነው ወይ እውነት አዲስ አበባ ነው ወይ ማለት እስክንችል ድረስ ነው ያደረጉት። እውነት ለመናገር ቴንኪው ልንል ይገባል ለማለት ነው። ስለዚህ ተወዳችሁ የትራቭለር ተዋ ቤተሰቦች አሁን ቢሆን ሰብስክራይብ ማድረጋችሁን አትርሱ፣ ሼር ላይክ ማድረጋችሁን አትርሱ። እስካሁን ድረስ ካላደረጋችሁ ምን ትሰራላችሁ ታዲያ? አድርጓ፣ አበረታቱኝ፣ ሰብስክራይብ አድርጉኝ፣ በደንብ ላይክ ሼር አድርጉ። ከዚህ በፊት ከሰራሁላችሁ በተለየ ደግሞ አሁንም በምን አይነት ቪዲዮ መምጣት እንዳለብኝ ምን አይነት ቪዲዮ ብሰራላችሁ እናንተ ደስ እንደሚላችሁ እንደምትወዱ በኮሜንት ቦክስ አሳውቁኝ። ያን እፈልጋለሁ። ምክንያቱም የእናንተ አስተያየት ለእኔ ለነገ ለምሰራቸው ስራዎች ጥንካሬና ኳሊቲ ይህን ያስተካክል እንደዚህ ብላችሁ ስትነግሩ እኔ ነው በተሻለ ነገር መምጣት መዘጋጀት እችላለሁ ማለት ነው። ያያችሁ አሁን ልክ በግንፍሌ ውስጥ ማለት ነው ስትወጡ በዋናው በር በኩል ስትገቡ በዋናው መግቢያ ስትገቡ የምታገኙት ግራውንድ ውስጥ የተሰራ ጽድት ያለ መዝናኛ ነው። እውነት ነው የምነግራችሁ፣ መናፈሻ ነው። አያችሁ ልክ እንግዳ ማረፊያ ነው አይደል የሚመስለው። የእውነት በጣም የሚያምር እንትን የተሰራበት ነው። ግን ከላይ በቃ ኦልሞስት ኖርማል መሬት ነው የሚመስለው። በዚህ ዙራችሁ ስትገቡ ነው የምታዩት እንዴት እንደሚያምር ኢንቫይሮንመንቱ ግሪን የለበሰ በቃ አረንጓዴ የለበሰ ነው ማለት ነው። በጣም ነው የሚያምረው እና መጣችሁ እዩት እላለሁኝ። ጋይስ መጣችሁ እዩት። እዚህ ኢትዮጵያ ውስጥ ያላችሁ እዚህ አዲስ አበባ ያላችሁ ዞራችሁ አዲስ አበባን እዩ፣ አትወቋት። በጣም የሚያምር ገጽታ እየተፈጠረባት ነው ያለው። እውነቴን ነው የምላችሁ፣ ደስ ይላችኋል። ራሳችሁን ሪፍሬሽ ታደርጉበታላችሁ። ያው ግንፍሌ ይላል ማለት ነው። ይህ ዋናው መግቢያ ነው ማለት ነው። ቅድም የመጣንበት በስላሴ በጀርባ በኩል ያለው በር ጀምሬ ወደ እናንተ ቪው እያደረኩላችሁ የቆየሁትኝ። ግንፍሌ ዋናው በር አያችሁት፣ በእንጨት የተሰራው ከዚህ በፊትም አሳይቻችኋለሁ። በርግጥ በሌላ ቪዲዮ የግንፍሌ መግቢያ ነው። በሌላ በአንድ ቪዲዮ በራሱን በቻለ ቪዲዮ እመጣላችኋለሁ ብዬ ነበረ ቃሌ መሰረት። ይኸው ዛሬ ይህንን አዘጋጅቼላችኋለሁ ማለት ነው። ቀጣይ ደግሞ እንደዚሁ የተለያዩ ዝግጅቶች ሲኖሩ በእንደዚህ አይነት መልኩ ወደ እናንተ በቀጥታ ደስ በሚልና በቻልኩት መንገድ ማለት ነው ማራኪ በሆነ መንገድ ወደ እናንተ ይዤላችሁ እንደምቀርብ ቃል እገባለሁ። እውነቴን ነው የምላችሁ። ግን እናንተ አሁንም ቢሆን እንደምላችሁ ላይክ አድርጉት፣ ቪዲዮን ፎሎ አድርጉኝ፣ ሰብስክራይብ አድርጉኝ ማለቴ ሼር አድርጉልኝ። እውነቴን ነው የምላችሁ። በቃ አበረታቱኝ በደንብ ማለት ነው፣ አበረታቱኝ። ታዲያ እስካሁን ድረስ ሲቆያችሁ እስካሁን ድረስ አብራችሁ የነበራችሁ ይህ የትራቭለር ተዋበ የዩቲዩብ ቻናል ነው ማለት ነው። ስለዚህ ትራቭለር ተዋበ ምርጫችሁ አድርጋችሁ እስካሁን ድረስ አብራችሁ ስለነበራችሁ ቴንኪው፣ መልካም ቆይታ ይሆንላችሁ። ቀጣይ በሚያምርና ውብ በሆነ ማራኪ በሆነ በጣም በምትወዱት ዝግጅት ወደ እናንተ ተመልሼ እመጣለሁ። እስከዛው ድረስ ግን በያላችሁበት መልካም ጊዜ ይሆንላችሁ፣ መልካም እይታ ይሆንላችሁ። አመሰግናለሁ።